ሄይ ዩቲዩብ እንደምናችሁ ደህና ናችሁ? ሰው ዛሬም ተመልሰናል ምርጥ በሆነ ቪዲዮ እና ኦኬ መጀመሪያ እናወራለን፣ ግን ከዛ በፊት ዛሬ ሳምዋን ጊፍት ሰጥቶኝ ነበረ ፊት ላይ ሂ ጊቭ ሚ አን ኤርፎን ቴንክ ዩ። ይህን ቪዲዮ እያየኸው ከሆነ በጣም አድርጌ ነው የማመሰግነው እና አይ ቲንክ ከአሁን በኋላ አሪፍ የሆነ እንትን የኦዲዮ እንትን ይኖራቸዋል ብዬ አስባለሁ። ግን ትንሽ መጮህ አለብኝ ከዛኛው ኤርፎን በጣም አሪፍ ነው። እና እንደምናችሁ አላችሁ? ሰው እኔ ጋር ያለው እግዚአብሔር ይመስገን። በስመ አብ ዛሬ በጣም ያበደ ቀን ነበረ። በጣም አድርጌ ነው የማመሰግነው በዚህ አጋጣሚ ዶክተር ቴንኪው በጣም አመሰግናለሁ። ዛሬ ካርማ ከኔ ጋር ነበረ። እውነት ዩኒቨርሲቲ ከኔ ጋር ነበረ። እግዚአብሔር ከኔ ጋር ነበረ። እውነት በጣም አሪፍ የሆነ እውነት ላኪ የሆነ እኔ ራሱ ሲጀምር ኦል ኦፍ ፒፕል ዴይ አስኪንግ ወዴት ነው የምትሄደው? ወዴት ነው ወዴት ነህ ምናምን ወት አልኩ ሲጀምር እና እንደዚህም ሆኖ አያውቅም በዚህ ዓመት እና ሰው ዛሬ በጣም ያበደ ቀን ነበረ። አሪፍ ቀን ናይስ ዴይ ነበር እና ያ እግዚአብሔር ይመስገን። ሰው ካርማ ኦን ማይ ሳይድ ብሏል ድሬክ እና ሽባንግ በሚለው ዘፈኑ ሶ ያ በጣም ደስ ይላል። አሪፍ ቀን ነበረ። ሁለት ሁለት ፈረቃ ነበረ። እንትን ሄጄ ነበር የህዝብ ላይብረሪ ሰው ከጠዋትና ከሰዓት። አሁን ተምሬ ስለማላቅ ክላስ ተምሬ አለማላቅ ማለት ክላስ ሲያስተምሩን ምንም አሪፍ አልነበረም እና በዛ ምክንያት ዛሬ ሁለት ዩኒት ጨርሻለሁ። ሁለት ዩኒት ነው የጨረስኩት። አስተማሪ ከጠዋት ከሰዓት እያደረገ ነው የጨረሰው በአንድ ወር ምናምን ነገር እና እኔ ሁለቱን ዩኒት ዛሬው ጨረስኩ። ግን ዩኒት በደንብ ፕራክቲስ እንዳደረግና በደንብ ፕራክቲስ ማድረግ ነው። በደንብ ጥያቄዎችን መስራት ያስፈልጋል መስት እና ትንሽ ከመጣሁ በኋላ ያ ኢንጆይ አድርጌያለሁ በጣም። አይ ዌይት ሚስተር ቢግ ቪዲዮ እና አንዳንድ ቪዲዮችን ደስ ምክንያቱም ዛሬ ቀን አንድ ነው። ሰው ቀናት የጀመርኩት ዛሬ ገና ነው። ሰው እንደመሆኑ ያው ብዙ ነገር ተምሬያለሁ። ለቀጣይ ቀናቶች በደንብ አድርጌ ማስተካከላቸው ነገሮች ይኖራሉ። ኢቨን ላይብረሪ ራሱ አይ ዋች ብሎግስ ሳይ ነበረ እና አሁን ዋች ብሎግስ ምናምን ነገር ታይም ባገኘሁበት ጊዜ ላይ ነው። ግን በጣም ፕሮዳክቲቭ የሆነ ቀን እና በጣም ምርጥ ቀን ነበረ። በጣም ያበደ ሰው ሁለት ዩኒት ጨርሰናል። ግን በጣም ጥያቄ መስራትና እንትን ማለት ያስፈልጋል። ሰው ዲፕ ዳውን እውነት ቢቻል 3-4 ቀን ጥያቄ ብሰራበት እንደዚህ አይነት ላይ በጣም ያስፈልጋል። ግን ጊዜ ባለመኖሩ ያው ትንሽ ሰዓት ዛሬ ስፔንድ እናደርጋለን። ያ ሰው ዛሬ ደግሞ ወደ ምግባችን እንሂድ። ሌላ ምን ማውራችሁ ነገር አለ? የለም ሰው ኤርፎን ሰብሮ ነበረ እና ሳሙን ሰጠኝ በስጦታ መልክ። በጣም የሚገርም ነው። በጣም መልካም ነው። በዚህ አይነት በጣም ትንሽ ግን እንደዚህ አይነት ነገር ላይ ትንሽ አንዳንዴ ዝርክርክ ነው አስተካክላለሁ። ሶ ዛሬ ዴይ ፋይቭ is about the law of cause and effect። ኦኬ ዛሬ መጽሐፍ ደግሞ የምንመለከተው the science of getting rich by ዋልኮን የእሱ መጽሐፍ ዋልኮን መጽሐፍ ነው የምንመለከተው። the science of getting rich። አንዴ እዚህ ጋር ክሊል አድርግላችሁ። እኔ እንደ ማህዲ ሰለሞን I have a dream to become ሁሉም ሰው ድሪም አለው to become rich እና በዚህ በቃ ከአሁን በኋላ ብንትል በምንላቸው ነገሮች ውስጥ ስለ ገንዘብ ስላለው ነገር ነው የምነግራቸው። የገንዘብ ሳይድ ያሉ መጽሐፎችን ነው የማመጣው። ከዛ ያ የሆነ እዛ ላይ አይነት ፕሮሰስ ላይ ያላችሁ ሰዎች ናቸው። እንደዚህ አይነት እውቀት ነው ማመጣላችሁ። እውቀት ላለው ምነግራችሁ። ኦኬ ሶ ያ መጽሐፍ ስንጀምር የዛ መጽሐፍ ቢግ አይዲያው ምንድነው? wealth is not lack, it is a result of doing certain things in certain way። ሶ wealth የምንለው እድል አይደለም ወይ ላክ አይደለም፣ ግን as a result የአንድ ነገር የሰርቴን ቲንግ በአንድ ሰርቴን በሆነ ቲንግ እና በአንድ ሰርቴን በሆነ ወይ ውስጥ የሚገኝ ሪዛልት ነው ምን ዌልዝ የምንለው ወይም እንደዚህ ሀብት። ዌልዝ ማለት
የሆነ ሪች ወልት ምናምን ይለያያል፣ ግን በቃ ሀብት ብለን እንውሰደው ወልት ነው። ላክ አይደለም። እሺ ግን ዋልተርስ ምን ብሎ ይነግረናል ማለት ነው? በመጽሐፉ ላይ ጻፈውን ነው ማነብላችሁ። there is a science of getting rich and it is an exact science like algebra or arithmetic. There are a certain law of growth and the process of acquiring rich, one of the law of learning and obtained by any man he will get rich will mathematical fascinating. so አሁን ምን አለ መሰል ሰው ማሰል የምንጠቀማቸው ነገሮች አሉ። ሂሳብ ላይ ለምሳሌ እንደነ አልጀብራ ሊሆን ይችላል እነ ምናምን እንደዛ ሳይንስ ላይ የምንጠቀማቸው አሉ ፎርሙላ የሆነ ነገር ለማግኘት። ወደ ገንዘብና ቱ ቢካሚንግ ሪች ብለን ስናስብ ደግሞ ያ ነገርም አለ። ዘ ሳይንስ ኦፍ ጌቲንግ ሪች ላይ ራሱ ያን ፕሮሰስ ህግና ትላለው ነው የሚለው እንሂድበት። ይሄ ምን ማለት እንደሆነ that means if you don't want wealthy people do you will get the result wealthy people get over that. እነዚህ ወልዚ ፒፕል የሆኑ ሰዎች እነሱ ወልዚ ፒፕል የሆኑ ሰዎችን ያደረጉትን ነገር ካላረግን you are not be wealthy. እነሱ የሚያደርጉትን ነገሮች ማድረግ አለብን ማለት ነው። the main idea ማሰል የምንጠቀመው ኤክስን ለማግኘት የምንጠቀመው ፎርሙላ አለ። እንደዛው ሁሉ someone he want to become a wealthy person ማለፍ ያለባቸው ነገሮች አሉ። የሆነ ወይ አለ ሰርቴን የሆነ ወይ አለ ሰርቴን የሆነ ቲንግ አለ እሳ ላይ እንትን ብሎ ነው ፎከስ ማድረግ ያለበት እና ማለፍ ያለበት። ስለዚህ ወልዚ ፒፕሎች ያደረጉት አሁን በዚህ ታይም ላይ ወልዚ ፒፕሎች ያደረጉትን ነገር ያላረገ ሰው he didn't become rich or wealthy person. yeah እና over time though it takes a time to become wealthy. ወልዚ የሆኑ ፒፕሎች ያደረጉትን ነገር ያን ነገር ቴክ አክሽን ማድረግ በቀላሉ ማለት ነው። ኦኬ እና ሶስት ነገሮች three deep knowledge points ከዚህ መጽሐፍ እንጭው የምንወስዳቸው ለእኛ የሚጠቅመው ማለት ነው። result are never random, they are caused. ቅድም cause እና effect ብለናል። እነዚህ ሪዛልት የምንለው ነገር they are not random. every successful የሆኑ ፐርሰኖች እነዚህ አራት የሆኑ ቼኖች አሉ። thoughts, a decision, an action, and habit and a result. thought, decision, habit, and a result. If you don't like your result, thread the chain backward somewhere a thought or action need to change. if you want to become a successful thought አለ ምንወስነው ውሳኔ አክሽን ሀቢት ሁሉ ተደምሮ ሪዛልታችን there are the chain እንዳለ ነርና እና እነዚህ ላይክ በፓስት እንትን ያለው ቪዲዮዎችን ነው በውት ላይ ምን ላይ ያወራናቸው ዲሲሽን ላይ አክሽን ላይ ዲሲፕሊን ላይ ያወራናቸው ነገሮች አሉ። ያን ነው የሚያሳየና የሚነገር። ኦኬ we gonna to ወደ ሁለተኛው ስደት you don't need to invest something in your model success. You don't have to discover the law of words for scratch. Study people who already did it. Dangote, their house leaves your job to find the pattern and apply it to your part. ዳንጎቴ ፈርዶበታል። አፍሪካ ላይ ትልቁ እሱ ስለሆነ ነው እሱ ሜንሽን ማድረግላችሁ ለማለት የሚላት። ኦኬ እና ለምሳሌ አንድ ህግ የለም ከዜሮ ተነስቶ ቢካሚንግ ሪች የሚባለው ከስክራች ተነስቶ እንደዛ የሚባል ህግ የለም። ምንድን ነው የሚለው ማለት ምን ማለት እንደፈለገ ማለት ነው። አሁን ወደ ሌላ ነገር ሳትተረጉሙት ይሄን ያመጣበት ምክንያት መጽሐፉ ለምሳሌ አጥና ምኑን ያን ነገር ከጨረሱት ፐርሰኖች ማህሊ ወንትስ ቱ ቢካም ቢሊየነር ማጥናት አለበት። አለማችን ላይ ያሉ ቶፕ 10 ቢሊየነሮች ኤለን መስክን አያካትትም። ያው ዛሬ ትሪሊዮን ይገብቷል። ያው በሰከንድ ዋንስ ነው። ኦኬ እና ምንድን ነው እነሱ ያለፉትን ፓተርን መሀል የሆነ ፊልድ ላይ ካለ እነዛ ቢሊዮነሮች ምን አይነት ነገሮች አልኳ ጀስት ያን ኮፒ አድርገው ነው ለራስ የሆነ ነገር በቃ ቻይኒዝ የሚሉት አባባል አለ ከኢንስፓየር ኢትዮጵያ ከተኖርበት እየሰማሁት ሁልጊዜ ይለዋል። ምንድነው የመንገዱን እንትን ማወቅ ከፈለከው የሚመለሰውን ጠይቅ ምናምን ነገር ቻይናዎች ይሉታል ነው
የመንገዱን ምንድን ነው የመንገዱን መጨረሻ ማወቅ ከፈለክ የሚመልሱ ሰዎችን ጠይቃቸው። ወደ መንገዱ ይወስዱሃል ወይም ይነግሩሃል ነው ሰው መጽሐፉም እንደዛ ነው የሚለው። ሁለተኛ ሶስተኛ ደግሞ ጊቭ ቫሉ ፈርስት ፔመንት ፎሎውስ። ዋናው ይሄ ነው። አሁን ስለዚህ ነገር አላቅም ፈጣሪ እንትን ሊለኝ ይፈልግ ይሁን ግን አላቅም። ስለዚህ ነገር በጣም የሰማው ነው። ይሄም ለእኔ የሆነ ነገር ነው። ምክንያቱም እግዚአብሔር የሆነ ነገር ፑት አድርጓል አይደል አይምሮዬ መሀል ቢቀም ሪች ያን ነገር እንትን ለማድረግ ብዙ ነገር ልሰራ እችላለሁ፣ ልማር እችላለሁ ምናምን። ግን አሁን ደግሞ ይሄ ሶስተኛው ምንድን ነው the value for it the payment follows። አሁን ይሄ ነገር ነው በዚህ ሰሞን የተረዳሁት የመጡት ያሉት ብዙዎቹ ቢሊነሮች ስኬታማ የሆኑ ሰዎች እያደረጉት የመጡት ምንድን ነው ጀስት እነሱ በደንብ ስራቸው ላይ ችግርን መፍታት ላይ ነው ፎከስ እያደረጉ የመጡት። ደን ነው ገንዘብ የሚከተላቸው ነው። ፎከስ ገንዘብ ሳይሆን ፎከስ ምን ሊሆን ነው የሆነ ማሲቭ የሆነ ፕሮብሌም ሶልቪንግ ላይ ይሆን። ቪዲዮ እንዳይረዘም ቶሎ ጨርሰው አፕሎድ ለማድረግ ትንሽ ቴሌዎች ይህን ቪዲዮ እያያችሁ ከሆነ በእናታችሁ ኦኬ እሺ ሲምፕል ስቴፖችን ልንገራችሁ ቀለል አድርጌ ፒክ ዋን ፐርሰን ዩ አድማየር። ሰው አድማየር አድርጋችሁ የምትሉት ከእናንተ ፊልድ ጋር የሚሄደው ሰው አድማየር የምታደርጉትን አንድ ሰው መረጡ። ከዛ ስለሱ ስቶሪ ሪሰርች አድርጉ። ለምሳሌ እሱ ዋት ዲድ ሂ ዱ ቢፎር ሂ ቢካም ወልዲ ከመሆኑ በፊት ምን እንዳደረገ ምን ያደረግ እንደነበረ then what problem did he solve for people ለሰዎች ምን አይነት ፕሮብለም እንደፈታ what habit or quality is he now for ምን አይነት ኳሊቲ እና ባህሪ እንደነበረው እነሱ ነገሮች ጻፉ ያዙ if you wanted to become that person በዚህ የምትጽፉበት ምክንያት so if your cause okay one problem seen around me that need solving it so ያን ደግሞ ራሳቸውን ሪፍሌክት አድርጉ once more weight could start solving it plant it event anyway okay አንዳንድ ደግሞ ራሳችሁ የምትመለከቱ ሰው አንድ ፕሮብሌም ካያችሁ እናንተ እና እሱን ከሚለይበት ነገር እንዴት ታያችሁ ለእናንተ ኖቲስ እንድታደርጉ ይረዳቸዋል ማለት ነው እንድትለውጡት you don't need to solve it fully just notice it $1 trillion companies often start as someone simply notices a problem other ignored so $1 trillion $1 billion የሆነ አይዲያ የሚገኘው ሳሟን ኢግኖር ካደረገው ግን እናንተ ኖቲስ ካደረጋችሁት ነው ኖቲስ ያን ሰው እንትን ካላችሁ በኋላ ምንድን ነው እኔ ያለው ፕሮብለም ምንድን ነው እኔ እንትን እንዳለ ያደረገኝ እንድትነቁ ነው so remember Dangote didn't wake up rich noticing that in Nigeria needed a cement a sugar flour committed for decades to solving that problem at a massive scale the wealthy with the byproduct of value he gave today he starts training with your eyes to see problem as opportunity. So I mean አላልኩም በጣም so today ራሳችን አይናችን ትሬኒንግ ማድረግ አለብን ፕሮብሌም ስናይ እንደ ኦፖርቹኒቲ እንድንወስደው መድኃኒዓለም ይርዳን ይህ ከመድኃኒዓለም ነው አንዳንድ ራሱ መድኃኒዓለም ይርዳን so today ቪዲዮ ይሄን ይመስል ነበረ አመሰግናለሁ በጣም አድርጌ ነው የማመሰግነው ነገ እሁድ ነው እሁድ ደብሊው እሁድ ያበደ ቀን ነው እንደ ዛሬ ያበደ ነው የሚሆነው ሲጀመር እሁድ ሲጀመር ሞር ኦፍ ዘ ታይም ማሰብ ጨርሳለሁ እና በደንብ አጥንቼ እና ብዙ ማስተካከላቸው ነገሮች አሉ ሰው ዛሬ ቀን የሚመስል ነበር ኢማጂን ስለ ቀን ቢፕለው ዲው በዛ ነበር